አዩኝ ምናምን አረች ተብዬ ከዛ በኋላ ሰኞ ነው ፈራው መው እኔ እውርለት ምን ተፈጠረብኝ ሲሆን ሰርግ ነበር ብቻ አሸዋ ሜዳ። ከዛ ላ እኔ ያኔ ፍላጎት አልነበር የመሄድ ረኔ አልሄድም ምናምን አልኩኝ ስል እናቴ እንዲህ ሰው አክብሮ ጠርቶ እንዴት አትሄድ ምናምን ተባልኩ። ተቆጣው። ተነስቼ ከወንድሜ ጋር ሄድኩኝ በታክሲ ምናምን ብቻ አሸዋ ሜዳ ምናምን ሄድን። እዛ ስንደርስ በጣም ብዙ እግዚአብሔር በጣም ብዙ ምልክት አሳይቶኝ ነበር እዛ እንዳልደርስ ወደ የአምቦ ራሱ ታክሲ ራሱ ይዘን ነበር። በቃ በጣም ብዙ መሰናክል ብቻ ተፈጥሮ ነበር በጊዜው እዛ ቦታ እንዳልደርስ። ስንደርስ ሰርጉ ሊያልቅ 15 ደቂቃ ነው የቀረው። ስንደርስ ራሱ አርፍደናል በጣም ምግቡ አልቋል ምናምን እንደዛ ነገር። ከዛ ስንደርስ ሰርጉ አለቀ። ከዛ ላይ በቃ ሰርጉ አለቀ። ተሰብስበን ደግሞ መመለስ እንደው ታይተን ነገር ነው ማለት። ከዛ መኪና ውስጥ ገባ። ታክሲ ነው መኪናው። እንተዋወቃለን፣ ሁላችንም እንተዋወቃለን። ማህበር ነው የቤተክርስቲያን ማህበር አሉ ምናምን ብቻ እነዚህ ዝማሬም አለ ምናምን። ከዛ ላይ እኔ የሆነ ታክሲ ልገባ ስል ና ሆናች ማስጫወቻለሽ አብረን እንዲህ እየዘመር ነው ተባልኩኝ። ከዛ ቁጭ አልኩኝ ምናምን ነገር። የቱ ጋር መሰለኝ የተቀመጥኩት እኔ እዚህ ሞተሩ ጋር እንደዚህ እዚህ ሞተር የለም ሹፌሩ አለ አይደለ ጠብብ ስላለ ስለሙላ ከሹፌሩ ጀርባ እንዲቁጭ እዚህ ጋር ሰው አለ ምናምን እንደዛ ነገር። ከዛ በኋላ የሆነች ዳገት ነገር ነች። ታክሲ ተነሳ ምናምን ነገር ትንሽ ከአምሳል ሹፌሩ ምናምን እንዲህ የዞረ መኪና። ከዛ ላይ እንደዚህ የሚሰማኝ እንደዚህ ሲል ነው መኪና እንዲህ ሁላችንም እንደዚህ የሆነ ከባድ ጩኸት ሰማ። ምናምን የሚል ስም ለካ የፊቱ ጎማ በሩ ነው። የፊቱ ጎማ ተነቅሏል። አላጠበቀውም በደንብ ባላንስ ሳተ እና የሚሄደው መኪናው ወደ ገደል ነው። እንደዚህ ቀጥታ ወደ ገደል። በቃ በጣም ስሎሞሽ ነው ነገርየው። ይታወቀናል ሁላችንም። ጩኸት ምናምን መኪናው ሄደ ወደ ገደል። መኪናው ሲሄድ ይኸውልህ የሚሰማኝ አየር ላይ ሲሆን እመቤቴ ቅዱስ ገብርኤል ጸጥ ሲል ማለት ሶስቴ እንደዛ መኪናው እየተነሳ እመቤቴ ጸጥ። ከዛ መጨረሻ ላይ ምን ተፈጠረ? እቺ ሻተሯ አለቻ ሻተሯ መሬቱን ያዘችው። ከዛ ፊት ሶስተኛው ክርበታ ላይ እኔ እዚህ ጋር ነበርኩ። ቅስፈታዊ ነገር ነው ያየሁት። ሰማይ አየው፣ ባዶ ነገር አየው። ከመኪናው ዘለልኩኝ። ስለዚህ መስታወቱ የመኪናው የመስታወቱ እንትኑ ጫሜን ያዘብኝ። እኔ እንደዚህ መኪናው እንደዚህ ስንገለበጥ እዛ መጨረሻ ላይ እኔ ውስጥ ገባው። ሻተሩ መሬት ያዘ። ሙሉ ሰውነቱ ሙሉ የመኪናው እንትን እኔ ጀርባዬ ሙሉ